ሰምተሃል? አሁን የከፈትኩትን ገና የገባው ስለሆነ አልሰማውም። ምንድን ነው የከፈትከው? ምን ሰምተህ ነው አንተ ገዝተህ የላከው? እንደሱ ብጠይቅ አይሻልም? አይ አሁን ብትነግረኝ አይሻልም? እሺ አሁን ንገረኝ። ችግር የለውም። እሺ ወልድ አብ ነው ብለህ ታምናለህ? ወልድ አብ ነው በእናንተ አስተምሮ አ እ በእናንተ አስተምሮ ወልድም ነው አብም ነው ብለህ ታምናለህ? ሄሎ አይሰማም? አይሰማም። በእናንተ አስተምሮ እሺ፣ ወይ ቀለል ላድርግልህ። በእናንተ አስተምሮ እሺ ወልድ ማለት አብ ነው፣ አብ ማለት ወልድ ነው ብላችሁ ታምናላችሁ? እንደዛ ነው አንተ የምታምነው? እኔ ማምነው አንድ አምላክ እንዳለ ነው። እሱም ደግሞ አሁን ደግሞ እሺ፣ መጀመሪያ አንተ ያንተን እኔ ሃይማኖት የጠየኩ አልነገርከኝም። እኔ የኔን ሃይማኖት ተው። እኔ የጠየቅኩት ጥያቄ በእናንተ አስተምሮ መሰረት አብ ማለት ወልድ ነው፣ ወልድ ማለት አብ ነው ብለህ ታምናለህ? በእናንተ አስተምሮ መሰረት አብ ማለት ወልድ ነው፣ ወልድ ማለት አብ ነው አዎ ብለህ ነው ታምናለህ? የምትለው? እየጠየቅኩ ነው። አይደለም። ቆይ አንተሽ መጀመሪያ ሃይማኖትን ንገረኝ። የኔ ሃይማኖት ምን ያደርግልሃል? በእናንተ ቤተ እምነት አስተምሮ መሰረት ወልድ ማለት አብ ነው፣ አብ ማለት ወልድ ነው ብለህ ታምናለህ ወይ? አሁን እኮ ወልድ አብ ወልድ የሆነው ምክንያት ገና እንትን ብዙ ፕሮሰስ አለ ማለት መጽሐፍ ቅዱስ ላይ የምታየው እንዲህ እንጂ እንዲህ ዝም ብለህ እኮ በዚህ መሲ እኔ አስተምሮ ነው የጠየቅኩ። በእናንተ ቤተ እምነት አስተምሮ መሰረት አብ ማለት ወልድ ነው፣ ወልድ ማለት አብ ነው ብላችሁ ታምናላችሁ እንዴ ነው እኮ እንጂ ማስረጃ ምን አይደለም የጠየቅኩት። አምናለሁ ወይ አላምንም ነው መልስ የሚሆነው። እኔ እግዚአብሔር ወልድም ነው አብም ነው። እኔ የጠየቅኩ ወልድ ማለት አብ ነው፣ አብ ማለት ወልድ ነው ብላችሁ ታምናላችሁ እንዴ ነው የኔ ጥያቄ። ኦንሊ ጂሰሶች ለምሳሌ ይኸውልህ መሲ፣ አንድ ሰው ለምሳሌ አንተ ጋር መጣና በኦንሊ ጂሰስ አስተምሮ ወይንም ደግሞ በኢትዮጵያ ሐዋርያዊት ቤተክርስቲያን አስተምሮ መሰረት አብ ማለት ወልድ ነው፣ ወልድ ማለት አብ ነው ብላችሁ ታምናላችሁ እንዴ ብሎ ቢጠይቅህ ምንድነው ያንተ መልስ? ምንድነው ያንተ መልስ? እኔ የኔ መልስ እዚህ የሚሆነው አብም ወልድም እንደሆነ ነው እግዚአብሔር። ኦኬ፣ ስለዚህ እግዚአብሔር ወልድ ነው። ወልድ ማለት እግዚአብሔር አሁን እንትን አላ እግዚአብሔር አብም ነው ወልድም ነው። ማን? እግዚአብሔር። ወልድ ማለት ሰውነት ነው አይደለ? ስጋ ነው አይደል? ሰውነትማ ኢየሱስ ተብሎ የተጠራው ሰውነቱ ነው መሰለኝ አይደል? እሺ አንተ በደንብም የምታውቃ አልመሰለኝም የራሳችሁን አስተምሮ። እሺ ሌላ ጥያቄ ልጠይቅህ። በእናንተ አስተምሮ መሰረት የተወለደው አብ ነው? በእናንተ አስተምሮ መሰረት የተወለደው ከድንግል ማርያም የተወለደው አብ ነው? እግዚአብሔር በስጋ ተገለጠ የሚል ጢሞቴዎስ ላይ አላየህም? መጽሐፍ ቅዱስ ታነባለህ አይደል? የጠየኩህ በስጋ የተወለደው አብ ነው እንዴ? ቀጥተኛ ጥያቄ እኮ ነው የጠየኩህ አባ። ቆይ መጀመሪያ አንተ አብ ልንገርህ ማለት ልጠይቅህ። አሁን መጀመሪያ አብ ማለት ማን እንደሆነ መጀመሪያ እግዚአብሔር እንደሆነ ታውቃለህ? እሱን ማለት ታምናለህ? የኔ ምን የማይገናኝ ነገር ነው። እስቲ አስረዳኝ። እስቲ አብ ማለት እግዚአብሔር ማለት ነው? አብ እግዚአብሔር አብ እንደሚባል ታውቃለህ አይደል? እግዚአብሔር በስጋ ተገለጠ ሲባል እግዚአብሔር ማን ነው? አብ ነው አይደል? ወልድም እግዚአብሔር ተብሏል። ወልድም እግዚአብሔር ተብሏል። አሁን ጥያቄ ምን መሰለህ?
የተወለደው አብ ነው እንዴ ስል አዎ ወይንም ደግሞ አይደለም በለኝ። አንተ አሁን ዝም ብለህ የሆነ ጭራ የሌለው ነገር ነው እኮ የምታወራው። የተወለደው አብ ነው እንዴ ስልህ አዎ አብ ነው የተወለደው በእኛ አስተምሮ፣ አይ አብ አይደለም በእኛ አስተምሮ ነው መልሱ የሚሆነው እንጂ አሁን አንተ እንደምትሉ የሆነ ምን ማለት እንደፈለክ አንተም አልገባም እኔም አልገባኝም። አንተ አልገባም አሁን የነገርኩህ እኮ ነው አንተን እንጂ አብ ነው አልተረዳኸው እንጂ የተወለደው። እሺ እግዚአብሔር በስጋ መሲ አብ ተገለጠ ይላል አይደል? አብ ነው የተወለደው። እኔ እኮ የተገለጠው እግዚአብሔር በስጋ ነው ምናምን አይደለም ያልኩ። በቀጥተኛ መልስ ስጠኝ። አብ ነው የተወለደው መሲ ማለት እግዚአብሔር በስጋ ተገለጠ ሲባል እንዴት ነው? በቃ መሲ ላስወርድ ነው አይደለም። ቆይ መልስልሽ። በቀጥታ ከመለስ ካላስወርድንም እኮ አንተ ዝም ብለህ የማይገናኝ ነገር ነው የምታወራው። የተወለደው አብ ነው እንዴ? አይ የአንተ ጥያቄ አሁን እኮ እንትን እሺ የተወለደው እሺ ቆይ ይኸውልህ ላንብብልሽ። ለምሳሌ ማቴዎስ ወንጌል ምዕራፍ 1 ላይ ላንብብልህ አንዴ። እሺ በማቴዎስ ወንጌል እንዲህ ይላል ምዕራፍ 2 ላይ ነው ያለው። አንዴ ታገሰኝ። እንዲህ ይላል ከቁጥር 19 ላንብብልህ። ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብፅ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የፈለጉት ሞተዋልና ሕፃኑና እናቱንም ይዘህ ወደ እስራኤል አገር ሂድ አለው። ኦኬ እሺ አንዴ ከዚህ ጋር ከምንጀምር ከምዕራፍ 1 ልጀምር። አንዴ ያ ምዕራፍ 1 ቁጥር 21ን ስማ። እሺ ልጅም ኦኬ ከቁጥር 18 የኢየሱስ ክርስቶስ ልደት እንዲህ ነበር። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ከእርሷ የተጸነሰው ኦኬ፣ ይህንን የሚለው መልአኩ ነው። ከእርሷ የተጸነሰው ይላል። አሁን ከድንግል ማርያም የተጸነሰው አብ ነው ማለት እስቲ እንትን አይደለም። ቆይ ከድንግል ማርያም የተጸነሰው አብ ነው ያልከኝ? ጥያቄ ነው። አዎ ጥያቄ ምልክት አለው። ይሄ እኮ ማለት መጽሐፍ ቅዱስ ላይ እኮ አሁን መጽሐፉ ይነግራል እኮ መልስልኝ እኮ መልስልኝ። እኔ እኮ ያንተን እኮ መልስ እየጠበቅኩ አንተ ትደርቃለህ። አውቀህ ነው የምትደርቀው ደግሞ አውቃለሁ። አውቄ አይደለም ማለት እኔ ለመድረቅ ማለት እንጂ ድርቅ ለማለት አይደለም እኮ መልስልኝ። አንተ አሁን አንዴ ቆይ ልጅም ትወልዳለች ይላል። እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። ስለዚህ ይሄ የሚወለደው ልጅ ማርያም የምትወልደው ልጅ አብን ነው ወይ ደግሞ ማርያም የወለደችው ስሙን ኢየሱስ ትላለች አይደል የሚለው? እሺ ስሙን ኢየሱስ ትላለች። አሁን ደግሞ እንትን ላይ ደግሞ በቃ ብራዘር ምን አይነት እንደው ልቤን ጠባኝ እኮ በኢየሱስ። ሌላውን ልጅ እስቲ እናስገባ መሲታችሁንና ሌላውን ልጅ ሲገባ ምናምን እንዴት እንደሚወያዩ ካየ በኋላ ቆይተ ወይ ብትመጣ የተሻለ ነው እንጂማ እንደዚህ በጣም ይደክማል። እሺ ኦንሊ ጂሰስ የለም ሌላ። በእውነት እግዚአብሔር ማስተዋሉን ይስጣችሁ። እኔ ምንም አልልም። ኦንሊ ጂሰሶች እግዚአብሔር ማስተዋሉን ይስጣችሁ እንጂ እንደዚህ አይነት ትምህርት ውስጥ እንዴት እንደገባችሁ አላቅም። ምናልባት 60 ምናምን ዓመቱ የሆነ ሃይማኖት ስለሆነ ፕሮባብሊ የሚሆነው ወላጆቻቸው የመጀመሪያ ኢቨን ፈርስት ፓረንቶቻችሁ ናቸው ሊሆኑ የሚችሉት። ፈርስት ፓረንት አለ አይደለ? እነሱ ናቸው ሊሆኑ የሚችሉት ኦንሊ ጂሰስ ሆኑ ከዛ በኋላ ምናምን እንጂ እንትን አይደሉም። ለምሳሌ ኦንሊ ጂሰሶች አንድ እንትን ላሳያችሁ።
ሊጂትሜት የሆነ ነገር ላሳያችሁና እንደማይቀበሉም ደግሞ ላሳያችሁ። እሺ ሹቃ እንዴት ነህ? ሹቃ ሹቃ ነዋ ስምህ? ሰላም ሄሎ ነው? አቤት እግዚአብሔር ይመስገን ሰላም ነው። አለው። እግዚአብሔር ይመስገን። ትንሽ ድምፅህን ከፍ ታደርግልናለህ? አይሰማም? ራቅ ብሏል፣ ትንሽ ራቅ ብሏል። እሺ አሁንስ? አዎ አሁን ቆንጆ ነው። እሺ ወንድማችንን የጠየቅኩትን ጥያቄ ልጠይቅ አንተንም። በኦንሊ ጂሰሶች አስተምሮ መሰረት አብ ማለት ወልድ ነው፣ ወልድ ማለት አብ ነው ብለህ ታምናለህ? አዎ። ኦኬ እሺ እሺ ማስረጃ አለ? ማስረጃ አለ እንደዛ ብላችሁ እንደምታምኑ? አዎ። እስቲ ማስረጃን እስቲ ያሳየን ወይ ያሰማን ምናምን። ፊልጶስ ኢየሱስን ሲጠይቀው ማለት ነው። አይ እንደሱ ማለት አይደለም፣ ከመጽሐፍ ቅዱስ ማለት ሳይሆን እንደ ኦንሊ ጂሰስ ይኸውልህ፣ በደንብ አድርገህ ስማኝ። እንደ ኦንሊ ጂሰስ ኦኬ፣ አንተ የኢትዮጵያውያት ቤተክርስቲያን አማኝ እንደመሆን መጠን በእናንተ ቤተ እምነት አብ ማለት ወልድ ነው፣ ወልድ ማለት አብ ነው የሚል ትምህርት መኖሩን አሳየኝ ማለት ነው። አሳየኝ ስትል ከመጽሐፍ ቅዱስ ውጪ ነው? ኦፍኮርስ አዎ፣ በመጽሐፍ ቅዱስ አይደል እንደምናምነው። ከመጽሐፍ ቅዱስ ውጪ የሆነ ችግር የለም። እሺ አንተን አንድ ስህተት ነው የሚል አንድ ቄስ ላሰማህ አንዴ። እንደዛ የሚል ትምህርት የለም እኛ እንደዛ ብለን አናስተምርም ያለ አንድ ቄስ ላሰማህ። እሺ አንዴ ስማኝ ቆይ። ሶሪ አንድ ጊዜ ስማ ቆይ አንዴ። የዘላለም አባት ማለት የዘላለም አብ አንዴ ቆይ እሺ፣ እንትን እምቢ እያለኝ ስለሆነ ነው። ይኸውና ያ እንደሱ አይነት ነገር የላቸውም በእርግጥ ግን። እሺ ስማ እንዴ ስማሽ አንዴ። ይኸውልህ የአንድ እናንተ ቄስ የሚለውን ነገር አንተ አሁን አብ ማለት ወልድ ነው፣ ወልድ ማለት አብ ነው ብለን እናምናለን ብለሃል። አንድ የእናንተን ቄስ ደግሞ ላሰማ። ወልድ ነው ወልድ ማለት አብ ነው የሚልም አልተባለም። አብ ማለት ወልድ ነው ወልድ ማለት አብ ነው የሚልም አልተባለም። ያልተባለ ነገር እየጨመራችሁ እየቆረጣችሁ አይደረግም፣ ነውር ነው። ኦኬ ይህንን ሰው ታውቃለህ? አሁን ድምፁን ያሰማሁህን ቄስ በረከትን አታውቀውም? ቄስ በረከት ማቴዎስ አላውቀውም። ኦኬ እሺ፣ ቄስ በረከት ማቴዎስ አንተን ስህተት ነህ፣ አብ ማለት ወልድ ነው፣ ወልድ ማለት አብ ነው አይባልም ብሎሃል። ስለዚህ ከሁለታችሁ ማን ነው ትክክል? ለምሳሌ አንድ ነገርን ስታወራ ማለት ነው። እሺ ያው ተጨባጭ ነው ብለህ ልታወራ የሚችለው የሆነ አጀንዳ ላይ ይኸኛው ነው ብለህ ስታወራ ነው። አሁን እኔ ትንሽ ፈጠን እያልክ አውራ እና ድምፅንም ከፍ አድርገህ። እሺ ያው እኔ አሁን ይኸኛውን ነገር እንደዚህ ነው ብዬ ለማውራት የሚችለው ከመጽሐፍ ቅዱስ ጋር በተያያዘው ነገር ነው ላወራ የሚችለው። ከዛ ውጭ ደግሞ ይሄኛውን እሺ መጽሐፍ ቅዱስ አብ ማለት ወልድ ነው፣ ወልድ ማለት አብ ነው ይላል።
አብ ማለት ወልድ ነው፣ ወልድ ማለት አብ ነው ይላል መጽሐፍ ቅዱስ? አብ ማለት ወልድ ነው፣ ወልድ ማለት አብ ነው አብ አይልም ማለት ወልድ ነው፣ ወልድ ማለት አብ ነው ይላል መጽሐፍ ቅዱስ? አይልም አይልም። ያልኩትም በደንብ ስማ። ወልድ ማለት አብ ነው፣ አብ ማለት ወልድ ነው መጽሐፍ ቅዱስ ይላል? አይልም። ኦኬ እሺ፣ አሁንም ደግሞ ላሳየ አንድ ጊዜ መጽሐፍ ቅዱስ እንደዛ አይልም። በጣም ጥሩ። አሁንም ደግሞ እሺ፣ መቼም እግዚአብሔር ሲረዳን የሚል መዝሙር አለና አንድ ነገር ላሳየ። አሁንም ቅድም ግን ባይሴ መጽሐፍ ቅዱስ ይላል ብለህ ነበር፣ ግን እሺ ይሁን። አንድ ጊዜ እሺ፣ ይህንን መጽሐፍ መቼም ይህ መጽሐፍ በጣም ታውቀዋለህ፣ ፌመስ መጽሐፍ ነው እና እሺ፣ ይህ መጽሐፍ ታውቀዋለህ ብራዘር? ቃል ይናገር አውቀዋለሁ። ማን ነው ጸሐፊው? ቢሾፕ ተክለማርያም። ያ አሁን አብ ማለት ወልድ ነው፣ ወልድ ማለት አብ ነው የሚለው መጽሐፍ ቅዱስ አይልም ብለሃል። ቢሾፕ ተክሌ ግን እንደዛ ብሏል። ላሳይ። ይሄው ገጽ 51 ላይ ይዛል። አንተ መጽሐፉ ካለ አንተም ልታነብልን ትችላለሽ። እሺ ይዛል አለ መጽሐፉ? የለኝም። ጎበዝ። እሺ ኦኬ። እሺ ያ እሺ፣ እስቲ እዚህ ጋር ያለውን አንብብልን። ስለዚህ ክርስቶስ አብ እንትን ሙሉን አንብባ። ስለዚህ ክርስቶስና አይ ስለዚህ የሚለው ጀምሮ ስለዚህ ክርስቶስና አብ ምንም ከዛ ልዩነት የላቸው። ወልድ ማለት አብ ነው፣ ከዛ አብ ነው። አብ ማለት ደግሞ ወልድ ነው። እሱ መጽሐፍ ቅዱስ የማይናገረው ነገር እዚህ ቢሾፕ ተክሌ ተናግረዋል። ይህንን መጽሐፍ ደግሞ ያሳተመችው የኢትዮጵያ ሐዋርያዊት ቤተክርስቲያን ናት። ስለዚህ የሐዋርያዊት ቤተክርስቲያን መጽሐፍ ቅዱስ ማይለውን ነገር ለምንድን ነው ያለችው? አሁን እዚች ጋር ከላይ ስል ከላይ ያወራ ነገር አለው። ለምሳሌ አሁን ከፍ አድርጌ ላሳየህ ቦታውን። መጽሐፍ ቅዱስ አይልም ብለኸኛል፣ ቃልን እንዳታጥፍ። አዎ እኔ ከፍ ብዬ አሳያለሁ። መጽሐፍ ቅዱስ እንደዚህ አይልም አያስተምርም ብለሃል። ይህንን ደግሞ መጽሐፍ ቅዱስ የማይለውን ነገር ደግሞ ቄስ ተክሌ ብሏል። ቄስ ተክሌ ብቻ ሳይሆን ደግሞ ይህንን አምናበት የኢትዮጵያ ሐዋርያዊት ቤተክርስቲያን ይህንን መጽሐፍ አሳትማለች። ስለዚህ አንተ አሁን መመለስ ይጠበቅባል። ይኸው እዚህ ጋር ይኸኛው ማለት ይታይሃል። ምዕራፍ ስንት መሰለ? ይኸው ትምህርት 12 ላይ ነው ይህንን ያሉት። ስለዚህ ለምንድን ነው መጽሐፍ ቅዱስ ማይለውን ነገር የኢትዮጵያ ሐዋርያዊት ቤተክርስቲያን የምትለው? እዚች ጋር ያስተማረው ምን እንደሆነ ታውቃለህ? ኦኬ ምንድን ነው እዚህ ጋር እሱ እያስተማረ ያለው? ስለዚህ ክርስቶስና አብ ምንም ልዩነት የላቸውም ነው ያለው። ወልድ ማለት አብ ነው፣ አብ ማለት ደግሞ ወልድ ነው ነው ያለው። ይሄኛው ማለት ይሄኛው ያስተማረበት ምንን ልናገር ነው የሚለውን ነገር ውሰድ። እዚች ጋር እችኛዋ ቃል ብቻ ስላለች መጽሐፍ ቅዱስ ላይ ይሄኛው በጥቅስ ስላልተቀመጠ ይሄኛው ነው ብለን መውሰድ የማይችለው ነገር ሊኖር ይችላል። አሁን ለምሳሌ እዚች ጋር ያስተማረ የመጣው ስለ ስጋዊ ኢየሱስ ክርስቶስ እንዴት ሆኖ የተወለደበትን ስለ አንድነት እያስተማረ የመጣበት ነው እንጂ ከዛ እያስተማረ ከሄደ በኋላ ሁለቱ አንድ መሆናቸውን የገለጸበት ነው። ለምሳሌ ማንና ማን ናቸው ሁለቱ ያልከው? ማንና ማን ናቸው ሁለቱ አንድ መሆናቸውን ያልከው? አብና ወልድ። አብና ወልድ።
አብና ወልድ ሁለት ናቸው። እግዚአብሔር ይመስገን። አብና ወልድ ሁለት ምንድን ናቸው? ሁለቱ አንድ መሆናቸው። ለምሳሌ አሁን አንተ ሁለቱ አንደኛ ነገር አብና ወልድ እሺ፣ አንደኛ ሁለቱ ነገር አንድ ናቸው። ግን ቆይ አብና ወልድ ሁለት የሆኑት በምንድን ነው? ሁለት ናቸው አላልኩኝም። መጀመሪያ ላይ ስማ እኛውን ሁለቱ ነገር ሁለቱ አንድ የሆኑት ብላል። ሁለቱ አንድ ሁለቱ አንድ የሆኑት ብላል። ሁለቱ የሆኑት በምንድን ነው? አንደኛ ነገር ልንገሪ ወንድሜ አማኒ፣ እሺ ሰዎች ሀሳብን ሳመጡ የሰዎችን ሀሳብ ለማቃረን ራሱ የሆነ ነገር በሀሳብ ነው ልትቃረን የምችለው። ካልሆነ ደግሞ ሰዎችን እንዳይናገሩ የማናናቅ ነገር ስታደርግ ወር በቃ የሆነ ነገር ኮንፊውዝ ለማድረግ ሲፈልግ የሚጠቀመው ባህሪ አትጠቀም። እኔ ምንም አላልኩም እኮ ስማ መጀመሪያ ላይ አሁን እኔ ስናገር ያልመለስከው ነገር ምን አለ መሰለህ? ስላልመለስኩልህ ሳይሆን እንካ ማን ላይ የገባኝ ነው አይደል እያወራ ያለው። እሺ ተናገር። እሺ ይሄኛውን አስረዳኝ። አሁን አብ ማለት ወልድ ነው፣ ወልድ ማለት አብ ነው። መጽሐፍ ቅዱስ ላይ የሌለውን ነገር ለምን ተናገሩ ነው መልስ። አንተ ደግሞ መልስ ይሄንን። መጽሐፍ ቅዱስ ላይ ያለውን ነገር አይደለም የተናገረው። ኦኬ መጽሐፍ ቅዱስ አብ ማለት ወልድ ነው፣ ወልድ ማለት ቅድም አብ ማለት ወልድ ነው፣ ወልድ ማለት አብ ነው። እኛዋን ቦታ አይደል የወሰድከው? የለም አላልከኝም እኮ አስረዳኝ አልኩህ እኮ። አብ ማለት ወልድ ነው። ቆይ አብ ማለት ይሄ መጽሐፍ ተውና፣ አብ ማለት ወልድ ነው፣ ወልድ ማለት አብ ነው የሚል መጽሐፍ ቅዱስ ላይ አለ? አለ ሹካ? አሁን እያልኩ ያለሁትን ትሰማኛለህ? ሹካ አትቆጣ፣ በጣም ረጋ ብለህ ንገረኝ። ይሄንን መጽሐፍ ተው፣ ይሄን አሁን ቃሉ ይናገር የሚለውን ትነግረኛለህ። ግን መጽሐፍ ቅዱስ ላይ ቃሉ ይናገር የሚለው መጽሐፍ ላይ ሳይሆን መጽሐፍ ቅዱስ ላይ አብ ማለት ወልድ ነው፣ ወልድ ማለት አብ ነው የሚል አለ? ይሄኛው ከላይ የተጠቀሰው ነገር ምንድን ነው? ቆይ ይሄኛውን ለጊዜው ቆይ፣ አሁን እችኛውን ጥያቄ ይሄ መጽሐፉን እኮ ትመልስልኛለህ። እኔ አሁን መጽሐፍ ቅዱስ ላይ አብ ማለት ወልድ ነው፣ ወልድ ማለት አብ ነው የሚል መጽሐፍ ቅዱስ ላይ አለ እንዴ? አንተ ኢየሱስን አብ ነው ብለህ ማውራት አችልማ ትለዋለህ። እኔ እኮ ርዕሳችን እኮ እሱ አይደለም ብራዘር። አብ ማለት ወልድ ነው፣ ወልድ ማለት አብ ነው የሚል መጽሐፍ ቅዱስ ላይ የለም። ቅድም መልሰህልኛል። እሺ እኔ ባይዘወይ አንድ በጣም ይኸውልህ፣ አሁንም እንትን ልበልህ፣ መለኮት በስጋ ከመገለጡ በፊት ሹቃ አካል ነበረው ብለህ ታምናለህ? የለውም አይደል? እርግጠኛ ነህ? መጀመሪያ ቃል ነበር ይላል፣ ቃልም በእግዚአብሔር ዘንድ ነበር። መለኮት በስጋ ከመገለጡ በፊት አካል የለውም። እሺ ይህንን መጽሐፍ ታውቃለህ? ኢየሱስን ማን ይሉታል? አውቀዋለሁ። ምን ነበር ርዕሱ? ርዕሱንማ ኢየሱስን ማን ይሉታል አልካ እንዴ? ከዛ እና በቢሾፕ ተክለማርያም ገዛኸኝ ይላል። እሺ መለኮት በስጋ ከመገለጡ በፊት አካል የለውም ብላል። ለመጨረሻ ጊዜ ሀሳብን ትቀይራለህ አትቀይርም? አንተ የኛውን ፔጅ የከፈትከው ማለት ነው። በቃ እሺ ላሳየው። ቄስ ተክሌ ምን እንዳለ አንብብ አንዴ። እሺ ይታያል? አንብብ እስኪ። ስማኝ መጀመሪያ። አሁን ቆይ እኔ ምንም አላልኩም ሲጀምር። አንብብ። ልሰማኝ የምችለው ነገር አለ? ዝም ብለህ አንብብ። አላነበብኩም። አዎ ካነበብክ እኮ አንብብ። መለኮት በስጋ ከመገለጡ በፊት አካል የለውም ብለሃል። አሁን ቄስ ተክሌ ምን እንዳሉ ደግሞ አንብብ እስቲ።
ሹቃ አንብባ። አላነበውም እኮ አልኩ። በቃ ካላነበብክ ማን ትሰራለህ? ለጌጥ ነው እንደ ገባው እዚህ ለውበት ነው የገባው። ለውበት ነው እንደ ገባው ማን? እሺ እስቲ እኔ የማይጮሆን ልጅ ሰስ ነው ዛሬ የምንፈልገው። ምንም ጩኸት አንፈልግም እና በርዕስ ብቻ እንድታወሩ ነው የምንፈልገው እኮ። ይሄ እኮ የሃይማኖት ለማርያም አንድ ግለሰብ ነው ለራሱ ምን አገባውኝ የሚመራው እኮ ነው ያልዋይለትም እኮ ነው ያልዋይለትም ለማርያም እንፈልግና የሚፈቱት ለዚህ ነው ሃይማኖቱን እኮ ነው የምለው። ምክንያቱም የሃይማኖት መሪ እንደዚህ ካለ ሁሉም ሃይማኖቱም ሰዎች እንዳለ እኔ የራሴ ብቻ ገጠመኝ በቃ እንደገባው አላወቅም። ማሾ ገብተሃል። ያ ማሾ ላይን ገብታልና ቆይ አንዴ ቆይ እንትን ላሳይ። አንዴ ፕሩፍ ላቅርብ አክት፣ ከዛ ወደ አንተ እመጣለሁ። አንዴ ፕሩፍ ላቅርብና አሁን እያቀረብን ያለነው መጽሐፎች ኦኬ ይታያችኋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ዌብሳይት ይሄ ዌብሳይታቸው ነው እና አንድ ጊዜ መጽሐፎቻቸውን ላሳያችሁ። አንዴ ማን እንዳሳተመው ምናምን ላሳያችሁ እና ከዛ በኋላ አሳታሚ በግልጽ በተቀመጠበት ቦታ ክምችት ክፍል ይሄው ክምችት ሚለው ውስጥ ትገባላችሁ። ክምችት ሚለው ውስጥ ከገባችሁ በኋላ ክምችት ክምችት ውስጥ ነው አይደለ? ዜና፣ ጽሁፎች፣ አድራሻ እነታቻቸው አማራችን ያ ይኸውላችሁ ክምችት ውስጥ ከገባችሁ በኋላ መጽሐፍት የሚል ሴሽን አለው። ኦኬ መጽሐፍት የሚል ሴሽን አለው። እዚህ መጽሐፍት የሚለው ሴሽን ውስጥ ገብታችሁ ይታያችኋል። እዚህ ጋር ኢቨን ፐብሊሸሩ ማን ነው? ለምሳሌ እያወጣን እያሳየን ያለናቸው መጽሐፎች አያችሁ። ለምሳሌ የቃሉ ይናገር የሚለውን መጽሐፍ ላሳያችሁ። እሺ ማን ነው ፐብሊሽ ያደረገው? ኦኬ አንድ ጊዜ ላሳያችሁ። ቃሉ ይናገር የሚለውን መጽሐፍ እንዴ ሉክ ይሄ መጽሐፍ ነው ቅድም የከፈት ነው። ቃሉ ይናገር ይሰኛል። አሁን ቃሉ ይናገር የሚሰኘውን መጽሐፍ እንዲህ ስትነኩ ይታያችኋል። እዚህ ጋር ይታያችኋል። ጸሐፊ ቢሾፕ ተክለማርያም ገዛኸኝ ይልና አሳታሚ ማን ይላል? እስቲ ወገኖች ከታች የሚታያችሁ ሰዎች እስቲ ንገሩኝ፣ አሳታሚ ማን ነው? አሳታሚ ማን ነው? ተወዳጆች አሳታሚ ማን ይላል? ዶር ያ የኢትዮጵያ ኦርቶዶክስ ቤተክርስቲያን የፖስታ ሳጥን ቁጥር ስልክ ቁጥር አላቸው። ስለዚህ እኔ ግለሰብ ምናምን አትበሉ። መታችሁ እዚህ የሆነ ማይሆን ድምፅ አታሰሙ። በቃ ኦንሊ ጂሰስ ካልሆናችሁ በቀር ኦኬ በቃ ሊጂትሜት የሆነ ሶርስ ነው ያመጣ ነው። ያንን ሶርስ የመቀበል ግዴታ አለባችሁ። አክት እችን ነገር እንትን ይበልና ስለ መጽሐፎቻቸው የተናገሩትን ነገር አንድ ማሳየው ነገር ይኖራል። ለአክት ልስጥ። አክት ቀጥል። ዳኒም ባይዞ ማውራት ከፈለክ እንትን በልሽ። ዝም ብለሃል። ቀጥሉ። እሺ አማን ብለስ እግዚአብሔር ይባርክ። ዳኒ አለ? ዳኒ ካለ ማውራት ይችላል። ዳኒ ደለስተው እና የማይመቸው ከሆነ እሺ ቀጥል። አክት ኤኒታይም እሱ እንትን ማለት ስለሚችል እሺ። ተመስገን ሚል ሰው ገብቷል። እኔ ጋር ይታየኛልና ተመስገን እንዴት ነህ? ሎድ እያደረገ ነው። የተመስገን ሎድ ቆይ ማሾን አንድ ጊዜ እኔ ኦኬ ነብዩን ልቀበለው እስቲ ቆይ። እሺ
እነዚህ ሰዎች እኮ እንደው ቄርሎስ እረፍ። ሴንት ቄርሎስ ተው። እሺ ነብዩ እንዴት ነህ? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ተመስገን ሰላም ነው አለ አለ ክብር ይስፋ። እሺ እሺ ቅድም የጠየኩትን ጥያቄ አንተንም ልጠይቅ። መለኮት በስጋ ከመገለጡ በፊት አካል ነበረው? መጀመሪያ እኔ እናንተ ጥያቄ አንተ ጥያቄህም ያምራል፣ ግን ሁሉም ነገር ያምራል። ግን አንተ ነገር መጀመሪያ ቀድሜ አንተን ከመጠየቅ በፊት ልጠይቅ። ነብዩ ቆይ አንዴ ነብዩ ወይ አባት ርዕሱን አይተሃል አይደለ? ኦንሊ ጂሰሶች ትምህርታችሁ ተመሳሳይ ነው ይላል። እንትን እዚህ ጥቁሩ እዚህ ስቲከር ይላል፣ ያው ርዕሴ ይላል። ስለዚህ በርዕሳችን እንማር። በርዕሳችን ነው የሚሆነው ውይይቱ። ርዕሳችን ደግሞ ይሄ ስለሆነ ዛሬ ኦኬ፣ አንተ ተመሳሳይ ትምህርት አለኝ ብለህ ነው የምታምነው፣ ግልጽ ነው። ስለዚህ አሁን ጥያቄ ከዚህ ጀምራለሁ። መለኮት በስጋ ከመገለጡ በፊት አካል ነበረው? አካል አንተ ከመጽሐፍ ቅዱስ ስላስረዳህ ወይስ ዝም ብሎ በቃል ነው? እንደው ልጅ ይሰስነት ለምስ አይ አንተ ኢትዮጵያ ሐዋርያት ቤተክርስቲያን አማኝ ነህ አይደለ? ነኝ። አዎ እሺ። የኢትዮጵያ ሐዋርያት ቤተክርስቲያን አማኝ ከሆንክ ደግሞ ተመልከት፣ የኢትዮጵያ ሐዋርያ ቤተክርስቲያን ያሳተመቻቸው መጽሐፎችን ትቀበላለህ፣ ግዴታ ነው። ይቀበላል። አዎ። ስለዚህ አንተ አሁን የምትመልስልኝ መልስ የአስተምሮ መልስ ነው። ገብቷል? የአስተምሮ መልስ ነው ማለት ምን ማለት ነው? እንደ ኢትዮጵያ ሐዋርያት ቤተክርስቲያን አማኝነት መሰረት ኦኬ፣ ቤተክርስቲያኒቱ እንዳስተማረች ትምህርት መሰረት መለኮት በስጋ ከመገለጡ በፊት አካል ነበረው ወይስ አልነበረው? ሲጀመር እግዚአብሔር ሰማይና ምድር ከመፈጠሩ በፊትም ነበር ይላል አይደል እንደ መጽሐፍ ቅዱስ። የኔ ጥያቄ ግን መለኮት በስጋ ከመገለጡ በፊት አካል ነበረው ወይ ነው። ይኸውልህ አንተ እኮ መጀመሪያ ከጥንቱ ልምጣልህ ወንድሜ፣ እስኪ ተረዳኝ። አይ ኖ ነበረው ወይ አልነበረውም ብለህ ነው የምታብራራልኝ። አንተ አሁን ምን እንደምታብራራ ሳይታወቅ ነው ሌላ ነገር የምታወራው። መለኮት በስጋ ከመገለጡ በፊት አካል ነበረው ወይ? እስኪ እሱ ጋር እኮ ነኝ፣ እኔም እሱ በሱ ላይ ነኝ። አንተ አሁን ከመጽሐፍ ቅዱስ አልቀበልም እያልከኝ እኮ። ቀላል ጥያቄ፣ ቆይ ይኸውልህ፣ ቀላል ጥያቄ ልጠይቅህ። መለኮት በስጋ ከመገለጡ በፊት አንድ ስም ነበረው አይደለ? አይደለ? ኦኬ። መለኮት በስጋ ከመገለጡ በፊት አንድ አካል ነበረው? ሲጀመር አንድ አካል አይደል እንደ ሙሉ እንደ አንተ ልትል ሶስት ብለህ ትለያለህ አንተ። ይኸውልህ ቆይ ቅድም ማለት ነው ልክ አስተምሮ ቀጥታ የሚል ነገር ሳይ ስጠይቅህ አዎ አልክ። ከዛ ይሄኛውን ስጠይቅህ ግን ሌላ ነገር ታወራለህ። አየህ፣ ይሄ ትክክል አይደለም ነብዩ። ይኸውልህ የጠየቅኩህ ጥያቄ አንተ እኮ አለውም የለውም ማለት መብት ነው። ባይዘወይ እኔ እኮ አለውም አላልኩም የለውምም አላልኩም። ጥያቄ ነው የጠየቅኩህ። መለኮት በስጋ ከመገለጡ በፊት አካል ነበረው እንዴ ነው የኔ ጥያቄ። አይ የለውም፣ አይ አለው ማለት ያንተ ፈንታ ነው እኮ። አጠያየቄ በጣም ደስ ብሎኝ እኔ አንተን ከመጽሐፍ ቅዱስ ከጥንቱ እንዴት አካል እንዳለው እንዴት ኦኬ፣ መለኮት በስጋ ከመገለጡ በፊት አካል ነበረው ማለት ነው በአንተ አስተምሮ። እንዴት ሆኖ እንደመጣ እኔ ላስረዳክ ስል አንተ ኖ ቃል ውስጥ ብቻ አትግባ፣ ለኔ በአፍ ብቻ መልስልኝ ጥያቄ ነው አንተ ያበዛህልኝ። አይደለም ይኸውልህ ከቅድም ጀምሮ እኮ እሺ ቆይ ነብዩ እንዲህ ልጠይቅ። እሺ እኔ አንተን መጥቼ መለኮት በስጋ ከመገለጡ በፊት አካል ነበረው ብልህ ትቀበለኛለህ?
ለምን አልቀበልህም? ወንድሜ ይቀበልሃለሁ እኮ። ለምን አንተን ከተቀበልኩ ስለዚህ በኋላ ኦኬ ቆይ ያለው ቆይ ነገር ማስረዳት ጋር መሄድ እኮ ቆይ አንተ ቆይ ቆይ አትረዳኝ ትቀበለኛለህ ስልህ እኮ አንተ አይ እሺ እሺ ቆይ 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 ነብዩ እሺ እሺ አብ ማለት ወልድ ነው፣ ወልድ ማለት አብ ነው ብላ የኢትዮጵያ ሐዋርያዊት ቤተክርስቲያን ታስተምራለች አብ ማለት ወልድ ነው፣ ወልድ ማለት አብ ነው ብላ ታስተምራለች የኢትዮጵያ ሐዋርያዊት ቤተክርስቲያን። ጀመር ይሄ በመጽሐፍ ቅዱስም የሌለ ነገር ነው። ኦኬ ስለዚህ እንደ ይሄኛው እንደዚህ የኢትዮጵያ ነው ሐዋርያዊት ከና ቤተክርስቲያን ያስተምሩ። አብ ማለት ወልድ ነው፣ ወልድ ማለት አብ ነው፣ አብ ማለት ወልድ ነው። እንዲህ ብሎ ትምህርት የለም። አ እሺ ቴንክ ዩ እሺ እኔ እንደዛ ብለህ አንተ ግን ነህ እንጂ እኔን ግን ቆይ አንዴ ደስ ትላለህ ስላልከኝ ማለት ነው እኔን ደስ ትላለህ ምናምን ስላልክ እኔ እንደሱ ብዬ ብለህ ትቀበለኛለህ ወይስ አትቀበለኝም? አልቀበልህም። ቅድም ደስ ትላለህ አላልክም? እሺ ለማንኛውም ላሳየሽ የሆነ እሺ ቅድም ደስ ትላለህ ስላልከኝ ነው። እሺ የመጽሐፍ ታውቃለህ? እስኪ ታውቋለህ? ቃሉ ይናገራል። ዶክተር ቢሾፍ አለማርያም ገዛኝሽ ታውቃቸዋለህ አይደለ? ቢሾፕ አላየሁትም፣ አይ ኖ አላነበብኩትም። አይ ቢሾፕ ተክለማርያም ገዛኝን ታውቃቸዋለህ አይደል? አዎ እሳቸው ካሉ ትቀበላለህ? በሚገባ እርሳቸው ከመጽሐፍ ቅዱስ ካወጡ ለምን አልቀበልም? የለም መጽሐፍ ቅዱስም እንደዚህ አይነት ነገር አይልም አላልክም? እንደ አሁን ይኸውልህ እኔ እኮ ገና እኮ ካሉ ነው ያልኩት እኮ ብራዘር። እኔ ገና ካሉ ነው እኮ ያልኩት። አንድ አማን እሺ ወይ አማን አንድ ጥያቄ ልጠይቅህ። ወይ ነባ ቆይ ይሄን መጨረስና ይኸውልህ አሁን ይኸውልህ ቅድም ምን ብለህኛል? አብ ማለት ወልድ ነው፣ ወልድ ማለት አብ ነው ስለ በፍጹም እንደዚህ አያስተምሩም እነሱ መጽሐፍ ቅዱስ ላይ የለም አልክ። ኦኬ ቢሾፕ ተክለማርያም ገዛኸኝ እንደዚህ ካሉ ትቀበላለህ እንዴ ስል ደግሞ እቀበላለሁ አልክ። እኔ እኮ ገና ካሉ ነው እኮ ያልኩት። ካሉ ትቀበላለህ ስል እቀበላለሁ አልክ። ኦኬ እሳቸው ብለዋል ግን መጽሐፍ ቅዱስ ላይ ታሳየኛለህ መጽሐፍ ቅዱስ ላይ ነው ምልክ እንጂ። እሺ ቴንክ ዩ እሺ አየው ላሳየ አንዴ መጽሐፋቸው ላይ ላሳየ። ገጽ 52 ክፈት አጠገብ ካለ መጽሐፉ። እሺ ገጽ 52 ላይ ላሳየ። እሺ ያው እንትን እያደረግኩልህ ነው። እሺ ቶሎ ልከፍትልህ ብዬ። እሺ ይኸው ላስነብብ፣ አንተ ራስህ መተህ ታነብልኛለህ። እሺ ገጽ 51 ይቅርታ፣ ገጽ 51 ላይ እስቲ አንብብ። እዚህ ጋር አንብባ ነባ፣ አንብብ እስቲ። እያነበብኩት በሆድ ነው የምታነበው? እኔም ልስማ አንዴ። ድምፅህን አውጣና አንብብ። ልትሰማ ፈልገህ ነው? ኦፍኮርስ አዎ። እንዴ አንብብ ምልት ታዲያ ለምንድን ነው? ላይ ፈልጌ ድምፅ ይሰማል እንጂ ይታያል። አንብብ እስቲ። ከላይ ያለው ጥቅሷን እስኪ ቆላሲያስ 2:9 ላይ ያለውን እስኪ አንብብ አንተ የራስህ አንተ አንብብና እኔ ከፈለክበት ጀምሮ እንዲያደርግላለሁ ታነባለህ። አሁን እኔ የፈለግኩት ቅድም ስለዚህ ክርስቶስና አብ ምንም ልዩነት የላቸውም፣ ወልድ ማለት አብ ነው፣ አብ ማለት ወልድ ነው ይላሉ። ስለዚህ መጽሐፍ ቅዱስ የትም ቦታ ላይ ወልድ ማለት አብ ነው፣ አብ ማለት ወልድ ነው አይልም። ግን አንተ እንዴት እንደዚህ አይነት ነገር እሳቸው መጽሐፍ ቅዱስ ላይ የሌለ ነገር እነሳቸው መጽሐፍ ቅዱስ አይልም። ባይዜ መጽሐፍ ቅዱስ ብቻ ሳይሆን ይኸውልህ ይሄንን መጽሐፍ ያሳተመችው ይኸውልህ ቃሉ ይናገር። ይሄ ዌብሳይት የማን ነው ታውቃለህ? ይሄ ዌብሳይታችሁ ነው። አዎ ቴንኪው። የእናንተ ዌብሳይት ነው። ማን ነው ይሄንን መጽሐፍ ያሳተመው? ላሳይ። መጽሐፉን ያሳተመው ማን እንደሆነ ታውቃለህ? ይሄው እዚህ ጋር አሳታሚ የኢትዮጵያ
ሐዋርያዊት ቤተክርስቲያን። ስለዚህ መጽሐፉ በቤተክርስቲያን እውቅና የታተመ ነው ማለት ነው። ይሄ መጽሐፍ ይሄው ቃሉ ይናገር ቢሾፕ ተክለማርያም ገዛኸኝ ዶክተር። ኦኬ። ስለዚህ የኢትዮጵያ ሐዋርያዊት ቤተክርስቲያን ለምንድን ነው መጽሐፍ ቅዱስ ላይ የሌለ ነገር የምትናገረው? አሁን አስረዳኝ። እንግዲህ መጽሐፍ ቅዱስ ላይ ከሌለ ለምንድን ነው መጽሐፍ ቅዱስ ላይ የሌለ ነገር ምትለው? ለምን መጽሐፍ ቅዱስ ላይ የሌለ ነገር ትላለች? ጎበስ አሁን አስረዳኝ ባልከኝ ቦታ ላይ በጣም አመሰግናለሁ። ቅድም ዝም ብሎ ከቅድሙም አንድ ልጅ ገብቶ ነበረ። እንደዚሁ ግን የገባውን ልጅ በክርክር ብቻ ሲወጣ ነበረ። አይደለም መረዳት ማስረዳት ነው ያለበት። ታውቃለህ? እሺ አስረዳኛ። ስለዚህ ይሄን ነገር ያለው ለምንድን ነው? አብ ወልድ መንፈስ ቅዱስ መለኮት ነዋ። ስለዚህ ይሄ መለኮቱ ልዩነት የላቸውም። ለምን? አንድ ነው። ኤፌሶን መጽሐፍ ላይ ምን ይላል? በመጠራታቸው በአንድ ተስፋ እንደተጠራችሁ ይላል። አንድ ጌታ አለ ይላል። ስለዚህ እንደዚሁ አንተ አንዱን ጌታ ሳትለይ፣ አቡን ከወልድ ሳትለይ፣ ወልዱን ከአብ ሳትለይ፣ መንፈስ ቅዱስን ደግሞ ከልጁ ሳትለይ አንተ አንድ አምላክ ብለህ የምታምን ከሆንክ ኦኬ ሹር ነህ። ግን አይደለም። አብም ለብቻ አካል አለው፣ ወልድም አካል አለው፣ መንፈስ ቅዱስም አካል አለው። ሶስቱ ለየብቻ አሁን አንተ እዚህ ጋር ልትጠራ ሞክረኛል። ስለዚህ ይሄ ለየብቻ አካል አለው ካልክ አንተ ማስረዳኝ። ኦኬ እሺ። ስለዚህ አንተ አሁን ወደ ምን ተመለስክ ማለት አብ ማለት ወልድ ነው፣ ወልድ ማለት አብ ነው የሚለውን አመንክ ማለት ነው መጨረሻ ላይ። ስለዚህ መለያየት የላቸውም እኮ መለያየት የለም። አሁን እሱ አንድ አሁን ለእግዚአብሔር በመጽሐፍ ቅዱስ ስንት ስም እንዳለ ታውቃለህ? ቆይ እኔ መለያየት አላልኩም። መለያየት ሳይሆን ይኸውልህ፣ መለያየት ሳይሆን ወልድ ማለት አብ ነው፣ አብ ማለት ወልድ ነው የሚለውን ተቀበልክ ማለት ነው እኮ። ልዩነት የላቸውም። እሺ በቃ አንተ አሁን ነባ ከራስህ ጋር ነው እንትን ያልከው ከራስህ ጋር ነው የተቃወምከው፣ ራስህን ነው የተቃወምከው እንጂ ማንንም አይደለም። መጽሐፍ ቅዱስ ላይ የለም ምናምን ካልክ በኋላ ልክ ሳሳየህ ቶሎ ብለህ እንትን ለማለት ሞክር። አንዴ ሚውት አድርግና እስቲ ሌላ አሁን ሊሰስ ልቀበል። ሚውት አድርግ። እሺ ነባ አንተ ጋር እንቀጥላለን። እሺ ጀምር። እሺ ሚውት አድርግ አንተ። ሌላ ሰው እየገባ ነው። አንዴ ማሾ ካለ ላክ። አይ ቲንክ የማሾ ልጅ አለ መሐላዊ ከላክ ግን እዚህ ወርስ ላይ እኔ ምን አገባኝ ቄስ ተክሌ ምናምን ማለት አይቻልም። እንደዛ የሚል ሰው ጋር ማውራት አንችልም። አክቹዋሊ ቄስ ተክሌ ጋር ሳይሆን እንዳሳየዋቸው አሳታሚው በራሱ እውቅና ያሳተመው የኢትዮጵያ ሐዋርያዊት ቤተክርስቲያን ነው። ስለዚህ እንደዛ ማለት አይቻልም። እሺ ይሄ ብራዘር ኔትወርኩ ጥሩ አይደለም። እሺ ነብዩ፣ ስለዚህ ወልድ ማለትም ማለት ነው በእናንተ አስተምሮ እስቲ ንገረኝ። ልጅ ማለትም ማለት ነው ወይ ደግሞ ልጅ ብለህ የምትጠራው ምኑን ነው? ልጅ ብለህ የምትጠራው ወልድ ብለህ የምትጠራው ማንም ብለህ ጥራ፣ ማንንም ብለህ ጥራ። አሁን በኢየሱስ ብቻ ነው። ምን አይነት አወራር ነው የምታወራው? ማንንም ጥራ። ቆይ አንዴ ቆይ፣ ስርዓት ያዝ። ነብዩ እንዴት መሰለህ እንደ ኦንሊ ጂሰስ ልጅ ተብሎ የሚጠራው አብ የተገለጠበትን ስጋ ነው አይደለ? የስጋው ሰውነት ቤተ መቅደሱን ነው አይደል? አዎ የስጋው ሰውነት። ቴንክ ዩ። ያ የስጋው ሰውነት አብ የተገለጠበት ነው አይደለ? ኦኬ። ያ አብ የተገለጠበት የስጋው ሰውነት ልጅ ነው አይደለ? ኦኬ። ያ ልጅ ራሱ ታዲያ አብ ነው እንዴ? የአብ ማደሪያ እኮ
የአብ ማደሪያ አንተ አሁን ማደሪያ እግዚአብሔር አንተ የእግዚአብሔር ቤተ መቅደስ ነው ይላል አይደል እንዴ? መጽሐፍ ቅዱስ እንደዚህ ሲል ምን ሊፈልገው ነው? አንተ አንድ ነገር ከመናገር በፊት ግን መጽሐፍ ቅዱስ ዋና መጽሐፍ ቅዱስ ለሰው ልጅ የሚበራው መቼ ነው? አንተ በኢየሱስ ስም ከተጠመቅክ በኋላ ነው። ግን ካልባ ለዚያ አንተ አስሬ ወደዚያም መጽሐፍ ቅዱስ ላንተ እንደ ጋዜጣ እንደ ተረት ይሆንልሃል። አይ ቆይ አንዴ ቆይ እኔ አንደኛ አሁን ለምሳሌ ያልከው ነገር ውሸት ነው። ኦኬ መጽሐፍ ቅዱስ የሚገባ ምናምን በኢየሱስ ስም ከተጠመቅክ በኋላ ነው የምትለው ውሸት ነው። ምክንያቱም ቢሾፕ ተክሌ በኢየሱስ ስም ከመጠመቁ በፊት አጋንንት አውጥቷል፣ በልሳን ተናግሯል፣ በመንፈስ ቅዱስ ተጠምቋል። ኦኬ የምትለው ነገር ውሸት ነው። ምክንያቱም ቄስ ተክሌ በኢየሱስ ስም ሳይጠመቅ እነዚህ ሁሉ ነገሮች ሆነዋል። አሁን ግን የኔ ጥያቄ ምን መሰለህ? የኔ ጥያቄ ኦኬ አብ ስጋ ነው ብለህ ታምናለህ? አብ ስጋ ነው? ስጋ ስትል አብ ሰውነት ነው? ማደሪያ ነው አብ? ልጁ እኮ በስጋው ሰው የስጋው ሰውነቱ ወልድ የሚባለው እኮ ነው። አንተ ስጋ ለብሶ ወደ ምድር የመጣው እንዴት ነው? ቆይ የምታስበው እስኪ አብ ስጋ ለዛ እኮ ነው። ቆይ አንዴ እኔ እኮ እየጠየቅኩ ነው ነብዩ። እኔ መጠየቅን ትተህ ያልጠየቅኩህን ነው የምታወራው። ይኸውልህ አብ ማለት ወልድ ነው፣ ወልድ ማለት አብ ነው ብለዋል። እሱ ልክ ነው ብለሃል ነብዩ። አሁን እኔ ጥያቄ አብ ማለት ወልድ ነው የምትል ከሆነ ወልድ ማለት ደግሞ አብ የተገለጠበት ስጋ ነው። ስለዚህ አብ ማለት አብ የተገለጠበት ስጋ ነው ማለት ነው። አብ ማለት በስጋው ሰውነቱ ላይ በስጋው ሰውነቱ ላይ የተገለጠው አባት ነው። በጣም አስቸጋሪ ነው። አክት አለ። እስቲ እሺ አማን እዚህ ጋር እስኪ አንድ ጥያቄ ብቻ ልጠይቅህና ማስወጣት ትችላለህ። እሺ እኔ ላስወጣ አይደለም እኮ አክት እንዲያናግር ነበር። እሺ አሪፍ ነው። ብዙ ሰሚዎች አሉ ከውጭ እየሰሙክ ነው። አንተ አብ ለብቻ ሌላ አካል አለው፣ ወልድ ለብቻ ሌላ አካል አለው ብለህ ታምናለህ ወይስ አንድ ነው ብለህ ታምናለህ? እቺን አስረዳኝ። አካል ማለት ምን ማለት ነው? አንተ አሁን አካል አለው ስትል አካል የምትለው አንተ ስጋ ማለት ነው አይደለ? በአንተ ትርጉም የሚታይ የሚዳሰስ ስጋ ማለት ነው አይደለ? አዎ። እሺ አሁን ቅድም ትርጉሙ እንደሱ ማለት አይደለም። ባይዚ አካል ማለት ትርጉሙ እንደሱ ማለት አይደለም። ወይ ደግሞ እኔ አካል ስል እንደዛ ማለት አይደለም። ግን አንተ ኦኬ አካል ማለት እንደዛ ነው የምትል ከሆነ በደንብ አድርገህ ስማ። ቄስ ተክሌ መለኮት በስጋ ከመገለጡ በፊት አካል ነበረው ማለቱን ደግሞ አንተ ማብራራት አለብህ። ምን ማለታቸው ነው? ቄስ ተክሌ መለኮት ተመልከት፣ በስጋ ሳይገለጥ በፊት ወልድ ሳይኖር አካል ነበረው ማለት መለኮት በስጋ ከመገለጡ በፊት የሚታይ የሚዳሰስ ሰውነት ነበረው ማለት ነው። ጥንትም የነበረው እግዚአብሔር አይደል ወደ ምድር የወረደው? ወደ ምድር ከመውረዱ በፊት አካል ነበረው መለኮት? ቆይ አካል ማለት እግዚአብሔር እኮ አሁን የስጋው ሰውነት የፈጠረው ለምንድን ነው? የስጋ ሰውነት ይሄ ቃሉ ከስጋው ሰውነት በፊት መለኮት አካል ነበረው? እሺ ለሱ ጥያቄ ዘፍጥረት ጋር እንሂድ። ዘፍጥረት ስትሬት ፎርዋርድ። እሺ ዘፍጥረት ላይ ሄደህ ምንድን ነው የምትመልስልኝ? አክት ይሄን ኮንቨርሴሽን ብትወስድብኝ ደስ ይለኛል። ነብዩ አሸንፎኛል። እኔ ነብዩን አልቻልኩትም። አክት ዘፍጥረት ላይ ከሁለት አንዳችሁ። እሺ ቆይ ትሄዳለህ ዘፍጥረት ላይ እንዴ? ዳኒ አለ? ዳኒ ዝም ብላል ዛሬ። እየሰማኝ ነው? እሺ ቀጥል። እኔ ጥያቄ ምንድን ነው ግን አሁን ዘፍጥረት ጋር አንተ ለምን እንደምትሄደው? የኔ ጥያቄ ምንድን ነው ብራዘር? እኮ ያንተ ጥያቄ እኮ ነው። ያንተ ጥያቄ ምንም ያሳሰት ከዘበቃ እኔ ምን ብዬ ነው የጠየቅኩ? እኔ አልሳስትም ወንድም፣ እንዴት እየኩ ነው? እኔ አሁን ወደ አንተ ጥያቄ እኔ ምን ብዬ ነው የጠየቅኩ ነው ያልኩት። እኔ አንተ ተሳሳታለህ አላልኩም። አንተ
አንተ ኢንፋለብል አይ ነው። ግን እኔ ምንድነው እኔ ጥያቄ እኔ ምንድነው የጠየቅኩት ጥያቄ? ይቅርታ አንተ ይህን ጥያቄ ከመጽሐፍ ቅዱስ ነው ወይስ ያወጣው ወይስ ከራሴ እውቀት ፈልስፌ ነው ያወጣው? እኔ ምን ብዬ ነው የጠየቅኩ? የትኛውን ጥያቄ? እኔ ብዙ ጥያቄ ጠይቄያለሁ። የትኛውን ለጠየቅከኝ ጥያቄ አይደል እንደ ምላሽ ከመጽሐፍ ቅዱስ ያልኩህ? እኔ የትኛውን ጥያቄ? መለኮት በስጋ ከመገለጡ በፊት አካል አለው ወይ የሚለውን ጥያቄ ነው እኮ። እሱን አይደል እንደ የጠየቅከኝ? አዎ እሱን ከየት መሰለ? ቄስ ተክሌ መለኮት በስጋ ከመገለጡ በፊት አካል አለው ሲሉ እንዴ መለኮት በስጋ ከመገለጡ በፊት እንዴት አካል ይኖረዋል? መንፈስ አይደል እንዴ ብዬ ጥያቄ ተፈጠረብኝና ነው የጠየቅኩ። እንዴት እንደዚህ ይሳሳታሉ እሳቸው? ቄስ ተክሌ እንዴት እንዳይስተት ይሳሳታሉ? አንተ የአንተ ነገር ይገርማል። አንተ ከመጽሐፍ ቅዱስ በቃ ላታምን በቃ በአፍ ብቻ ልታምንና በአፍ ልታሳምን ትሞክራለህ እንዴ? ጥያቄ ስትጠየቅ ልታምን ነው እንዴ አንተ? እኔ መች መጀመሪያ እንትን አላልኩም እኮ። ይኸውልህ የቄስ ተክሌን መጽሐፍ ሳነብ መለኮት በስጋ ከመገለጡ በፊት አካል አለው አሉና እንዴ መለኮት በስጋ ከመገለጡ በፊት እኮ መንፈስ ነው፣ እንዴት አካል አለው ይላሉ ቄስ ተክሌ። የኢትዮጵያ ሐዋርያዊ ቤተክርስቲያን መስራች ዋና አስተዳዳሪ እንዴት እንደዚህ ይላሉ እኮ ነው የኔ ጥያቄ። ይህን ጥያቄ አንተ ከራሴ ነው የፈለሰፍከው ወይስ ከመጽሐፍ ቅዱስ ነው? የእሳቸውን መጽሐፍ ሳነብ ላሳየ። የእሳቸው መጽሐፍ ላይ እኮ እንደዛ ይላል እና እንዴት እንደዚህ ይላሉ ነው እኮ የኔ ጥያቄ። ማሳያት አይደለም ለሱ አይደል እንደ እኔ አሁን ከመጽሐፍ ቅዱስ ጋር አያይዤ ለመለስልህ ስል አይደለም አይሆንም አንተ በቃል ጋር ለመለስልኝ አልከኝ። ቆይ ነብዩ፣ እኔ እኮ ጥያቄ የተፈጠረብኝ ከመጽሐፍ ቅዱስ አይደለም። ኦኬ፣ ጥያቄው የተፈጠረብኝ ከመጽሐፍ ቅዱስ ሳይሆን የቢሾፕ ተክለማርያም መጽሐፍ ላይ ኢየሱስን ማን ይሉታል የሚለው መጽሐፍ ላይ መለኮት በስጋ ከመገለጡ በፊት አንድ አካል፣ አንድ ባሪያ፣ አንድ ስም ነበረው ይላል እና እሺ ቄስ ተክሌ ተሳስተዋል እንዳልል ቢሾፕ ናቸው። ደግሞ ኢትዮጵያ ሐዋርያዊ ቤተክርስቲያን ናት ይህን መጽሐፍ ያሳተመችው። እንዴት እንደዚህ ይላሉ እንዴ? መለኮት በስጋ ከመገለጡ በፊት እኮ መንፈስ ነው። ዘፍጥረት ላይም ዮሐንስ ወንጌል ምዕራፍ 4 ላይም እግዚአብሔር መንፈስ ነው ይላል። ስለዚህ እንዴት እንደዚህ ይሆናል ነው የኔ ጥያቄ። እንዴት እንደዚህ ይሳሳታሉ? የሥላሴ አማኞች ናቸው አይደለ? ከዘላለም ጀምሮ በአካል ምናምን የሚሉት እነሱ ናቸው። ቄስ ተክሌ እንዴት መለኮት በስጋ ከመገለጡ በፊት እንዴት አካል አለው እንዴት ይላሉ ነው የኔ ጥያቄ። እሺ ወንድም ግን ስለ እግዚአብሔር ያለው ነገር አሁን እዚህ ወደ አዲስ ክደን እንምጣ። እንደውም በቀላሉ በስጋ ከተገለጠ በኋላ የተፈጠረው ነገር ነባ ቴንኪዩ ዩ ሜድ ማይ ዴይ። ምንድነው ምሽቴን ነው በደንብ ያሳመርከውና አሁን አንተ ሌላ ሰው አስገብቼ ብወያይ ጥሩ አይመስልም? ዝም ብለህ ስታስበው ነባ። ኧረ አንተ እኮ ማንንም አስገባ። አንተ የእግዚአብሔር ቃል ሳይሆን ከራሴ እውቀት ማንም አይገባም። አሁን ምንም ምላሽ የለውም ነቢዩ። አንተ ምንም ምላሽ የለም። ማመን ነው የከበደ። ምላሽ ከእግዚአብሔር ቃል ቢሆን ደስ አይለኝም ወንድም? እሺ እስቲ ከእግዚአብሔር ቃል እናውራ። አሁን ደግሞ አማን አንተን ከቤተ እምነት አንጻር እንግዲህ አፍህን ምንም እንዳትናገር ነው ያደረገ። ምክንያቱም እየሳክ ነው ምንም በቃ ይሄ ሰው ራሱ ከስር ሰዎች እየሳቁ ነው ያሉት። የምታወራው ነገር ለነሱም ለአንተም ትርጉም የሚሰጥ አይደለም እና እስቲ ከመጽሐፍ ቅዱስ ደግሞ ብለሃልና እንዲሁ እንደዚህ ከመጽሐፍ ቅዱስ እያልክ እንዳትወርድ እድል እንስትህና ነቢዩ እስቲ አንድ የመጽሐፍ ቅዱስ ጥቅስ ስጠን። ሐዋርያቱ ወይንም ኢየሱስን የሚያውቁ ለኢየሱስ ቅርብ የሆኑ በመጽሐፍ ቅዱስ ካሉ ሰዎች ኢየሱስን አብ ነው ብሎ የጠሩ አንድ ሰው ካለ የጠሩ ከምልህ የጠራ አንድ ሰው ካለ ጥቀስልን። ምክንያቱም መጽሐፍ ቅዱስ ላይ እንግዲህ ኢየሱስን በተደጋጋሚ የእግዚአብሔር ልጅ ወልድ
ወልድ፣ ልጅ እያሉ ጠርተውታል። እና የቱ ጋር ነው እስቲ ነቢዩ እንደው መጽሐፍ ቅዱስ እናውራና ኢየሱስን አብ ነው ብሎ የጠራ ሐዋርያ ወይንም እንደው ከኢየሱስ ጋር በተዘዋዋሪም ግንኙነት ያለው ኢየሱስን በዓይኑ ያየ ከኢየሱስ ጋር ንግግር ያደረገ ኢየሱስን የሚያውቅ የትኛውም ሰው ኢየሱስን አንተ አብ ነህ ብሎ የጠራበት የመጽሐፍ ቅዱስ ክፍል አለ ነቢዩ? እሺ መጽሐፍ ቅዱስ ምን ይላል መሰለህ? ስሙን ጥቀስልን መጀመሪያ። ሰው እንደዛ ያለው ኢየሱስን አብ ነህ ያለው ማን ነው? ወንድም ሐዋርያቶች ናቸው። እሺ የትኛው ሐዋርያ ማን ነው ኢየሱስን አብ ነው ያለው? ጴጥሮስ እንዲህ አለ። እሺ ጴጥሮስ የት ላይ ነው ኢየሱስን አብ ነው ያለው? አብ ማለት አንተ እኮ ጥያቄያችሁ ግን አሪፍ ነው፣ ግን ትንሽ አድራቂ ነው። ከመንፈስ ቅዱስ ያልሆነ ጥያቄ ነው ግን ኦኬ ሶሪ ብራዘር። እሺ ኖ እምነታችሁ ኢየሱስ አብ ነው ብሎ ስለሚጀምር ነው ወዳጄ። ኢየሱስ አብ ነው ብሎ አይደል የሚጀምረው እምነታችሁ? ኢየሱስ አብ ነው የሚለው የእናንተ አስተምሮ ብቻ እንዳልሆነ እና የጥንት ክርስቲያኖች የቀደምት ክርስቲያኖች ትምህርት እንደሆነ ትነግራላችሁ። እንግዲህ እኛ ትምህርታችን በሐዋርያትና በነቢያት በኢየሱስና በደቀ መዛሙርቱ ነው የተጀመረው ትላላችሁ ነው። ትምህርታችሁን ስንፈተሽ ኢየሱስ አብ ነው ይላል ደግሞ አይደል? አይደለ አይልም እንዴ? ኢየሱስ አብ አይልም እኮ። አንተ እንዴት ነው የምታስቡት? ኢየሱስ አብ አይልም አንተ። ኢየሱስ አብ አይደለም በእናንተ አስተምሮ? ኢየሱስ አባት ነው። ግን አብ ማለት ምን ማለት ነው? አባት ማለት ነው። ኦኬ አንተ እሺ ቆይ ሶሪ አንድ ጥያቄ ልጠይቅ። ኢየሱስ ለአንተ ምንድን ነው? ኢየሱስ ለእኔ አምላኬም ነው ጌታዬም ነው ንጉሴም ነው ማመልከው ነው። ግን አሁን ኢየሱስ ለእኔ ምንድን ነው አይደለም ነቢዩ ርዕሱ። ኢየሱስ አብ ነው ብለህ ትላለህ አይደል? ወይም እሺ አባት ነው ብለህ ትላለህ። አብ የሚለው ከተወሳሰበብህ አባት ነው ብለህ ትላለህ አይደል? እሺ የቱ ጋር ነው የትኛው ሐዋርያ ነው ኢየሱስን አባት ብሎ የጠራው አብ ብሎ የጠራው? ኢየሱስ አባት ነው ብሎ ያስተማረው የቱ? ቆይ ልበልህና አብ አባትን እያመሰገናችሁ በቃልም ቢሆን በምንም በስራ የምታደርጉትን ነገር ሁሉ በጌታ በኢየሱስ ስም አድርጉ ይላል። ይህ ምን ለማለት ፈልገው ነው? እስኪ መልስ አንተም በራሲ ነው። ጥያቄ አይደለም። መጀመሪያ ምላሽ ስጣ። እኔን መልሰህ እየጠየከኝ ነው እኮ አንተ። ጥያቄው አሁን አብም የለም ወይ ወልድም የለም ወይ ከነ የለም ልትል ነው ኢየሱስ? እንደዛ አይደለም የኔ ጥያቄ። ጥያቄው ኢየሱስን አብ ነው ወይም ኢየሱስ አብ ሲል ይወሳሰብባል እና ኢየሱስ አባት ነው ብለህ ትላለህ። ኢየሱስ አባት ነው ብለህ የምትለው የእምነትህ ትምህርት ነው። ኢየሱስ አብ ነው ወይም ኢየሱስ አባት ነው የሚለው ትምህርት መጽሐፍ ቅዱሳዊ ከሆነ የትኛው ሐዋርያ ነው እንደዚህ ያለው? ወይስ የትኛው የቀደመ አባት ነው ኢየሱስ አብ ነው ብሎ እንደው ያለው? የቱ ጋር ነው ያገኘው ይህን ትምህርትህን? ምላሽ አለክ ነብዩ? አብ አባትን እያመሰገናችሁ አብ ጥያቄውን ሰምተሃል ግን ነብዩ? ሰምቼ ካለው እኮ ምንድን ነው ያልኩት? አብ ያለው ሐዋርያት ማን ነው ያልከኝ አይደል? ሌላ ምን ነው? አልሰማህም? አየህ እኔ ያልኩት ኢየሱስን አባት ነው ብሎ ያሉት የቱ ጋር ነው? ኢየሱስ አብ ነው ብሎ ያሉት የቱ ጋር ነው? ይሄ መተርጎም ነው ወይስ ያለ አንተ የእናንተ ጥያቄ አድራቂ ስለሆነ ማንኛውም ሰው ይሄ ከእግዚአብሔር መንፈስ ራሱ ውጪ የሆነ ጥያቄ ነው። ይሄ ከእግዚአብሔር መንፈስ ውጪ የሆነ ጥያቄ ነው አለ። አስተምሮትህን እኮ ነው ወዳጅ የጠየቅኩህ። አስተምሮትህ ኖ ይሄ ከእግዚአብሔር መንፈስ ውጪ የሆነ ጥያቄ ስለሆነ አስወጣኝ።